አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ለእናንተ ይሁን የሁሴን አፕ ቲዩብ ቤተሰቦች። ዛሬ ትንሽ ከበድ ያለ ግን ሁላችንንም የሚመለከት ሀቅ ይዤላችሁ መጥቻለሁ። እናቶች ሆይ እስኪ ቆም ብላችሁ ራሳችሁን ጠይቁ። በቀን ውስጥ ስንት ሰዓት ነው ቲክቶክ ላይ የምታሳልፉት? ቪዲዮዎቹን ወደ ላይ ስትጠቀጥቁ፣ የሰውን ህይወት ስትከታተሉና በማይረባ ወሬ ስትዝናኑ ስንት ሰዓት በከንቱ ይባክናል? በሌላ በኩል ደግሞ ልጆቻችሁን ተመልከቱ። ስልክ ይዘው ጌም ሲጫወቱ ወይም የማይረባ ቪዲዮ ሲያዩ ዝም ብላችሁ ትመለከታላችሁ። ነገ አኺራ ላይ አላህ ፊት ስንቆም ስለ ልጆቻችን ተጠያቂዎች እኛ እናቶች ነን። ልጄ ሆይ ቁርአን ቅራ ከማለት ይልቅ ራሳችንን ከስልክ ላይ አንስተን ለልጆቻችን አርአያ መሆን አቅቶናል። ዛሬ ግን ሰበብ የለንም። በቤታችሁ ሆናችሁ ከልጆቻችሁ ጋር ቁርአንን የምታጠኑባቸውን ሁለት ድንቅ አፕሊኬሽኖች አሳያችኋለሁ። ቪዲዮውን ላይክ በማድረግ እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው አፕሊኬሽን አልቃኢደቱ ኑራንያ ይባላል። ይህ አፕሊኬሽን የቁርአን መሰረት ነው። ገና ፊደል መለየት ላልጀመሩ ህፃናትና ጀማሪዎች እጅግ አስፈላጊ ነው። አፕሊኬሽኑን ከፕሌይ ስቶር ላይ ያገኙታል። ከ100,000 በላይ ተጠቃሚዎች አውርደውታል። ተመልከቱት። ኡስታዙ ልጆቹን እያስቀራ እነሱ ደግሞ ይቀራሉ። ይህ ማለት ልጆቻችሁ አብረው እየደገሙ ፊደላትን በትክክል እንዲለዩ ያደርጋቸዋል። እናንተም ቲክቶክ ላይ ከምትውሉ አብራችሁ በመቅራት መሰረታችሁን አስተካክሉ። የአረበኛ ፊደላት መውጫዎችን መኻሪጅ በትክክል ካላወቅን ቁርአንን ማስተካከል አንችልም። ይህ አፕሊኬሽን ያንን ችግር ይፈታላችኋል። ሁለተኛው አፕሊኬሽን የ30ኛው ጁዝ አቀራር። አንዴ ፊደል መለየት ከጀመራችሁ በኋላ ወደ ሁለተኛው ደረጃ ትሸጋገራላችሁ። እሱም የ30ኛው ጁዝ የቁርአን አቀራር ለጀማሪዎች የሚለው አፕሊኬሽን ነው። ይህ አፕ ጁዝ አመን በተጅዊድ ለማስተካከል ድንቅ ነው። ኡስታዙ ልጆችን እያስቀራ እነሱ ሲቀሩ እናንተም ተከትላችሁ ትቀራላችሁ። ስንቶቻችን ነን ጁዝ አመን በስህተት የምንቀራው? ስንቶቻችን ነን ተጅዊዳችን የተበላሸ? በቃ ከእንግዲህ ቤት ውስጥ መምህር የለም ብላችሁ አትልገሙ። ይህ አፕ መምህራችሁ ይሆናል። ህፃናቱ ኡስታዙን እየተከተሉ ሲቀሩ ቁርአንን እንዲወዱና በቀላሉ እንዲሐፍዙ ያደርጋቸዋል። እናቶች ሆይ የልጆቻችሁ ስኬት የሚጀምረው ከእናንተ ውሳኔ ነው። ቲክቶክ ላይ የምታጠፉትን ሰዓት ቀንሱና በቀን 30 ደቂቃ ብቻ ከልጆቻችሁ ጋር በእነዚህ አፖች አሳልፉ። የነገው ሐፊዝ የሚወጣው ከቤታችሁ ነው ኢንሻአላህ። ሁለቱንም አፖች ፕሌይ ስቶር ላይ በዶክተር ሁሴን ዑመር ስም ታገኟቸዋላችሁ። ሊንኩንም ከስር በመጀመሪያው አስተያየት ላይ አስቀምጥላችኋለሁ፣ ዲስክሪፕሽን ላይ ማስቀምጥላችኋለሁ። ዳውንሎድ አድርጋችሁ ተጠቀሙ። መሰል አፕሊኬሽኖችን ማሰራት ለምትፈልጉ ደግሞ በ0912767238 ላይ ያገኙናል። ይህ ቪዲዮ ለሌሎች እናቶች እንዲደርስ ሼር አድርጉት። ሰላም ለእናንተ ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።